ሰላም ዩቲዩብ እንዴት ናችሁ? ስተመረኝ በሌላ ቪዲዮ ተመልሻለሁ። እንግዲህ ዛሬ ደግሞ ምን እናደርጋለን መሰላችሁ? ወደ ክፍለ ሀገር እቃ ልካለሁኝ በፖስታ ቤት ነው የምልከው። በዚህ አጋጣሚ ወደ ፖስታ ቤት ምናምን ብዙ ሰው አውቃለሁ እቃ ምናምን ወይ ደግሞ የሆነ እቃ ወደ ሆነ ክፍለ ሀገር መላክ ትፈልጉና ወይ ከክፍለ ሀገር የሚመጣ ሰው ሲኖር ደውላችሁ ምናምን እንደዛ ነው እንትን የሚባሉና ፖስታ ቤት አለ። በፖስታ ቤት ብዙ ጊዜ ወደ ውጭ ሀገር እና ከውጭ ሀገር እቃ ለመቀበል ነው እንጂ እዚሁ ሀገር ውስጥ ምናምን ብዙ ሰው አስቦት የሚያውቅ አይመስለኝም ሳስበው። ሜቢ ዩኒቨርሲቲ ያሉ ተማሪዎች ምናምን ቤተሰቦቻቸው በፖስታ ቤት ሊልኩላቸው ይችላሉ። ግን ኖርማል ሰዎች ምናምን እንትን ብዬ አላውቅም። በዚህ ቪዲዮ ማለት ነው ዛሬ ፖስታ ቤት እንሄድና ስንት ነው የሚያስከፍሉት ምናምን እንዴት ነው የሚከፈለው ምናምን የሚለውን ነገር እናያለን። በምን ያህል እቃ ነው በኪሎ ነው ምንድን ነው የሚባሉ ነገር ደግሞ በደንብ ታዩበታላችሁ ማለት ነው። የመጀመሪያው ሀሳባዊ እንግዲህ አሁን ነገሩ የመጀመሪያ ሀሳብ ቁርስ ራሱ አልበላሁም። ቁርስ በላለው ክፍላችንን ፏፏ አድርገን እናነጥፍና እንወጣለን። ፖስታ ቤት እንሄዳለን ማለት ነው። ፖስታ ቤት ካደረስን በኋላ ደግሞ ቤተል እንሄዳለን። ቤተል ሂደን አንድ ማገኘው ሰው አለ፣ ስራ እናወራለን። እዛም እንሄዳለን ማለት ነው። ፖስታ ቤት እንግዲህ ሜን ፖስታ ቤት አለ፣ ብዙ ቦታ ቅርንጫፍ አለው። እኔ ለመሄድ ያሰብኩትኝ ለቡ ያለው ቅርንጫፍ ነው። ቪዲዮን ተከታተሉት፣ ሰብስክራይብ አድርጉ። አይ ግን እውነት አድርጉ፣ ይወራሉ። ዘበራርቋል። ይሄ ደግሞ በር የለውም። ቁምሳጥኑ ምንድን ነው? ለማንኛውም እስኪ ይሄን ክፍል የሆነ እንትን ላይ ያወቃችሁት ቲክቶክ ላይ ምናምን እኮ ትሬንድ አለ። እንዲህ ይሉና ከዚህ ወደዚህ ምትላል። እኔም በኤዲቲንግ ከዚህ ወደ አንተ ለካኛ ቤት ውስጥ የሚገርም ቪው አለ። ዋው! እዚህ ጋር ለጥ ትላላችሁ። ቪው ያ ሰላም። ማታ ማታ ደግሞ እንዴት እንደሚያምር ግን እኔ ደደብነቴ ይሄን አውርጄ እዚህ ላይ ነው የምተኛው። ከዚህ በኋላ በቃ እዚህ ጋር ነው የምተኛው። ጋይስ እንግዲህ ደርሻለሁ። አሁን ፖስታ ቤቱ ጋር ውስጥ ልግባና ያለውን ነገር አሳያችኋለሁ እና ስንት እንደሚባል እንዴት እንደሚላክ ምናምን ሙሉ ነገር አሳያችኋለሁ። መንገድ ላይ መቅረጽ በጣም የሚጨንቀው በጣም ግን እስኪ ለማንኛውም ፊት ለፊት ያለው ህንፃ ላይ ነው። ልግባና አሳያችኋለሁ ያለውን ነገር። እንግዲህ እስኪ ቃየች ናት። እዚህ ያለው እንግዲህ እንትን አስቸግሯቸው ሲስተም አስቸግሯቸው ወደ ሌላ ፖስታ ቤት ልኮኛል። እዛ ልሄድና እስኪ እዛ ቼክ እናደርጋለን ማለት ነው። ምንኛ ነው ዛሬ ግን ወላሂ መንገድ ላይ የሌለ እየጨነቀኝ ነው። ታውቃላችሁ ሁሌ በራይድ ብቻ ሳይሆን ማለት ነው አንዳንዴ ሀገራችን ባፈራቻቸው የህዝብ መጓጓዦች መጓጓዝ አለ። በእርግጥ ነው ሁሌ ነው የሚጓጓዘው፣ ግን አንዳንዴ ተጓጓዝ ነው። ለማንኛውም አሁን ለቡ ሂጄ ነበር እና እዛ ሲስተም የለም ምናምን አሉ። ከዛ ሌላ እዛው አካባቢ ደግሞ ሌላ ነበር ጀሞ አንድ፣ እዛም ገባሁኝ። እዛ ደግሞ መብራት የለም፣ ሁለቱም ቦታ የለም። እኔ ደግሞ ዛሬ ግዴታ መላክ ያለብን፣ ስለዛ ወደ ዋናው ፖስታ ቤት እየሄድኩ ነው ማለት ነው። ከጀሞ አንድ ፒያሳ አለ ባስ አግኝቼ በሱ ገብቻለሁ። እንግዲህ ለጤናም ለአየርም ለብዙ ነገሮች ባስመጠቀም በጣም ጥሩ ነው። እዛ ውስጥ አንድ ሰው መጥቶ ነበር ወደ አዲግራት እንትን ስልክ ምናምን ሊልክ መሰለኝ። ኤሌክትሮኒክስ እቃዎችን መላክ አይቻልም ፖስታ ቤት አለች። ያሉትን ነው እንግዲህ የጠቅላላ እውቀት ሼር ላድርግላችሁ በሚለው ያው እና በራይድ የምትንቀሳቀሱ ከሆነ ደግሞ እንደዚህ ነገር መቼም አይጠፋችሁም። ለማንኛውም እስኪ ትንሽ እንሄድና እዛ ደግሞ ያለውን ነገር አሳያቸዋለሁ። እናንተ ግን ማለት ወላሂ ለአሉ ማለት ከዚህ በፊት መንገድ ላይ ቀርጫታለሁ ያው በሚለው ግን ምን እንደሆንኩኝ ያላቅም። ቅድም በጣም ነው የፈራሁት። በጣም በቃ ላብላብ ራሱ ነው። ምን ለማለት ነው? ፍርሃታችሁን ካላሸነፋችሁት እሱ ያሸንፋችሁ። ስለዚህ ምንም ይፈጠር ነው አንዴ ብለህ ምናልባት እኮ መንገድ ላይ የሚያውቅ ሰው ምናምን ፈርታችሁ ሊሆን ይችላል። በእኔ ቤት ምክር እየሰጠው የሚያሳዝን ሁኔታ ደርሻለሁ። ግን 50 ደቂቃ ምናምን ሊዘጋ የቀረውን 10 ሰዓት ከ40 ነው።
11 ተኩል ይዘጋሉ ይመስለኛል። እኔ ደርሻለሁ፣ ግን በጣም እንደናሉ ደግሞ ባሱ 10 ይቆማል። ኧረ አውዝ ቢላ ወላሂ በጣም ነው። እስኪ ያስገባኛል አያስገባኝም አላውቅም። ክፍት ነው መሰለኝ። አይ ቲንክ ገብቻለሁ። አሁን ወደ ውስጥ ያሉት ደግሞ ካልወጡ በቃ ጨረስን ማለት ነው። ያበደ ነው። ልክ ፊት ለፊት እንደገባችሁ ወደ ግራ ከውጭ ሀገር ምናምን ዕቃ ስቀበል ብዙ ጊዜ በዚህ ነው። ባዶ ነገር ይመስላል። ሰላም ነው። እቃ ለመላክ ነበር ሀገር ውስጥ ፊት ለፊት። እሺ እሺ። ዋው ዋው ዋው! ክፍት ነው ክፍት ነው ክፍት ነው። ደርሰናል መሰለኝ። አይ ቲንክ እስኪ ያለውን ነገር ደግሞ ቼክ አድርጌ እነግራችኋለሁ። መስኮቶቹ ጋር ብላኛለች። ፍሪ መስኮት ልፈልግና። ሰላም ነውማ። እቃ ለመላክ ነበር የት እኮ እዚህ ጋር ይቻላል ወይስ ለብቻ ይቻላል? ባዶ ነው። እናንተ በዚህ ሰዓት መምጣት ነው ከላኩልኝ። ሁሌ በዚህ ሰዓት መምጣት ነው። ሰላም ነውማ። እቃ ለመላክ ነበር። ዴራ በአዳማ ምናምን አጠገብ ቲሸርት ነው ኖርማል ልብስ። አዳማ ሳይሆን ማፕ ላይ አይቼው ነበር አለ ፖስታ ቤት ነው። ቼክ አድርጊውና አለ። እሺ ምንድነው ሞላው እዚህ ጋር? የተቀበሉን ስልክ ቁጥር ማለት ነው። እሺ እሺ። ጋይስ እንግዲህ ደስ በሚል ሁኔታ ጨርሰናል። ያው ከረፈደን ቢሆን ደርሼ ስንት 20 ደቂቃ ምናምን ስንት 40 ደቂቃ ምናምን የሚቀረው ነበር። ለማንኛውም ግን ጨራርሻለሁ። እንዴት መሰላችሁ የሚሆነው የምትለኩበት ቦታ አካባቢ ፖስታ ቤት መኖሩን መጀመሪያ ቼክ ታደርጋላችሁ። ከዛ እዛ አካባቢ ፖስታ ቤት ካለ የእናንተን ስም ስልክ ቁጥራችሁንና የምልኩበት አሁን ይሄ ከአዲስ አበባ አይደለ? ከአዲስ አበባ የምልኩበትን ቦታ ትሞላላችሁ። ከዛ ደግሞ የተቀባዩን ስም ስልክ ቁጥርና የምልኩበትን ቦታ ትሞላላችሁ። ከዛ በክፍያው ደግሞ እንዴት መሰላችሁ? በኪሎ ነው። ከኪሎ ጀምሮ ኪሎ 480 ብር ነው ከኪሎ። የአሁኑ ግን ኖርማል ቀላል ልብሶች ስለሆኑ ኪሎ አይሞላም። ከኪሎ በታች ስለሆነ ግን ለመልእክት 450 ብር ነው የከፈለችው ማለት ነው። ከዛ ቁጥር ትሰጣችኋለች ኮድ ነገር። እሱን ኮድ ለሚላክለት ሰው ለምትልኩለት ሰው ተነግሩትና እሱ ሂዶ ያንን ኮድ ነግሮ ያወጣል ማለት ነው። ይሄን ይመስላል ያለችኝ። አይ ቲንክ 3 ቀን ምናምን አካባቢ ይፈጃል። እስከ 5 ቀንም ሊሄድ ይችላል፣ ግን 3 ቀን አካባቢ ይፈጃል። ለማንኛውም ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። ይመቻችሁ። ቪዲዮ ካለቀ እዚህ ጋቸው እንለያያለን። ትናፍቁኛላችሁ። ወዳችኋለሁ በጣም በጣም ብዙ ዛሬ አብረን በባስ ሂደናል ምናምን። ለማንኛውም ቪዲዮ ሊያልቅም ላያልቅም ይችላል። ቻው።